ይህንን ብርሃን የሰጠን አምላካችን ክብር ምስጋና ይግባው። ፀሐዩን ያወጣልን ዝናቡን በጊዜው የሚያዘንብ ፀሐዩን በየጊዜው የሚያወጣልን የዓለም ብርሃን የሆነው አምላካችን ልዑል እግዚአብሔር ክብር ምስጋና ይግባው። የዓለም ብርሃን ማን ነው? ተናገሩስ። የዓለም ብርሃን ማን ነው? የዓለም ብርሃን ማን ነው? ዛሬ ደግሞ የሚያደናግሩ የሚያጭበረብሩ ሃይማኖት የሚያስክዱ በየጎሬው በየስርቻው በየመንደሩ እየዞሩ የሚያሳስቱ የሚያደነጋግሩ ካህናት አያስፈልጉም፣ መስቀል አትሳለሙ፣ ቁርባን አያስፈልግም እያሉ በየመንደሩ እየዞሩ የዓለም ብርሃን ኢትዮጵያ እያሉ የሚቀባጥሩ ብዙ ሰዎች አሉ። ኢትዮጵያ አይደለችም የዓለም ብርሃን። የዓለም ብርሃን እግዚአብሔር አምላካችን ነው። አመስግኑት ስሙን። ኢትዮጵያ አይደለችም የዓለም ብርሃን። ኢትዮጵያ ሀገር ናት። የዓለም ብርሃን ማን ነው? ተናገሩ። የዓለም ብርሃን ማን ነው? አመንታን አከናሞ ዱፌረ መንደረ ኬሰ ደመኒስ እንደጎጎርሱ ሶፌጋ ኦፌገዳ። ይገርመኛል። እኔ በየጊዜው ሰይጣን ያልሸረበው ያልገመደው ገመድ የለም። በእውነቱ ያልቆፈረው ጉድጓድ የለም። ይቺን ቤተ ክርስቲያን ለማናጋት ይቺን ሃይማኖት ለመጣል ሰይጣን ያልቆፈረው ጉድጓድ ያልተነሳው ያላነሳው ጦር የለም። በእውነቱ ሰይጣን በየጊዜው በየዓመቱ እነዚህ ምዕራባውያን ያላመጡብን ነገር የለም። በጦርነት ቢሉ አልቻሉም፣ በዚህ ቢሉ አልቻሉም፣ በዚያ ቢሉ አልቻሉም። አሁን ደግሞ በዚህ መጡብን። ደግሞ ይኸውላችሁ አሁን ደግሞ በዚህ መጥተዋል። ካህናት አያስፈልጉም ማለት ጀምረዋል። ተወግዘዋል እያሉ ያውግዛቸውና መድኃኒዓለም እነሱ ናቸው የተወገዙት። የተወገዙ ናቸው እነሱ። ካህናት ጋር እንዳትገናኙ፣ ንስሐ እንዳትገቡ፣ ምእመናን ቅዱስ ሥጋው ክቡር ደሙን እንዳትቀበሉ፣ ከእግዚአብሔር ሊለዩአችሁ ንስሐ አትንገሩ፣ ለካህናት አያስፈልግም እያሉ በዚህ ደግሞ መጥተዋል። ራሳችሁን ጠብቁ። ኦፌገዳ መንደረ ኬሰስ ቄሶ ተፈካተኒስ ሉቦ ተፈካተኒስ ወደ መንደረ ኬሰ ደመኒ ያከቱ ዶጎጎር ሰንጅሩ ኦፌገዳ አመንታ ኬሰኒን ጭሙ በርባቺሳ አኩመ ሲለ ዱበኔ ነመ ኩፍሱዳ መንደረ ኬሰ ደመኒ ወረደ ሰንጅሩ ሉቦቱ መፈካቱ መስቀሊስ ባተሪ ደሞ ሲኒቲ ፈካቴ አከን ዶጎጎረ አኩመ ገብርኤልን ሲለ ዱበኔ አኩመ ገብርኤልን ዱበቴ ጭምተኒ ዳበችው በርባቺሳ waaqayyo si wajjin haa ta'u. Si hubachiisuudhaaf beekuu waan qabdaniif akka hin dogoggorre si hubachiisuudhaaf Tewoodroosiin dhufaa jedhu. Tewoodroos hin jiru, namni dhufu hin jiru. Hin jettanii hin dogoggoriina. Tewoodroosiin dhufaa, nugusni hin dhufaa, bilisa baatu yeroo sanaa siniin jedhu hin jiru. Namni dhufu hin jiru. Kan dhufu eenyu qofa? Inni dhufa jennee kan eegnu eenyu qofa? Waaqayyo gooftaa keenya Yesuus Kiristoos. Kan biraa kan dhufu hin jiru. An biraa hin eegin, namni akka keetiin dhufa jettee too hin dogoggoriin. Namni dhufus hin jiru. Namni dhufus hin jiru. Hubachuu waan qabdaniifan sinan hubachiisa jedheetan sinitti hima. Tewoodroos ይመጣል እያል የሚመጣ ቴዎድሮስም የለም ይመጣል ብለን የምንጠብቀው ወደ ሰማይ ያረገው ማን ነው? የዓለም ብርሃን ማን ነው? የሄደው ወደ ሰማይ ያረገው ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። ተመልሶ የሚመጣው ማን ነው? እሱ ራሱ ነው። ክብር ለስሙ ይሁን። ሌላ ይመጣል ብለህ አትደናገር። የሚመጣ የለም። እግዚአብሔር ከሁላችን ጋር ይሁን።
የሰላም በዓል ያድርግልህ። የበረከት በዓል ያድርግልህ። የምሕረት በዓል ያድርግልህ። ይህንን ገዳም እግዚአብሔር ይባርክልህ፣ ይጠብቅልህ። ድንቅ ሥራ የሚሰራበት ታላቅ ስፍራ ነው። ብዙዎቻችሁ ታማችሁ መጥታችሁ የምትፈወሱበት የፈውስ ቦታ ነው። የበረከት ስፍራ ነው። ሁላችሁም በእውነት ታማችሁ መጥታችሁ አልተፈወሳችሁ? አልዳናችሁ? ከሰይጣን ፈተና አልተላቀቃችሁ? ሰይጣን ታስሮ እናንተ አልተፈታችሁ? ክብር ምስጋና ለአምላካችን። ሰይጣንን ይሰርልህ፣ ሰይጣንን ይሰርልህ። እናንተን እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ ይጠብቃችሁ። ሀገራችንን ሰላም ያድርግልህ። የምንሰማውን ጦርነት ሁሉ ያስወግድልህ። በቃችሁ ይበለን። ኑንገው ኑንገው አይበቃንም፣ ይበቃናል። በቃችሁ ይበለን አምላካችን። የሚፈሰውን ደም ሁሉ እግዚአብሔር አምላካችን በቃችሁ ይበለን፣ በቃችሁ ይበለን። ሕፃናት የሚያድጉበት ተምረው ለቁም ነገር የሚደርሱበት ሀገር ያድርግልን። ወጣቶቹን በሃይማኖት አጽንቶ ይጠብቅልህ። ሽማግሌዎቹን በእድሜ በጤና ይጠብቅልህ። ሁላችሁንም እግዚአብሔር ይባርካችሁ፣ ይቀድሳችሁ። አቤቱ እግዚአብሔር አምላካችን ሆይ ስላደረክልን ወደፊትም ስለምታደርግልን ሁሉ እናመሰግንሃለን። ስምህ ለዘላለም ይክበር ይመስገን።